ፖሊስ እንደሆንክ ያኔ ቀጭን ነበርክ ኧረ ፊዚካሊና በእናትህ እንደውም ለጓደኞች ሩምሜቶች አዎ እነሱን ሰርፕራይዝ ለማድረግ የተጠቀምከው ነገር ሌላ ተቃራኒ ነገር ገጥሞሃል። እንግሊዝኛ መጣልህ። አቤት እንግሊዝኛ! ፓ እንዴት ተደርጎ በምን ምክንያት ነው የሚገባኝ? ደግሞ ፍጥነታቸው፣ በዚህ ላይ ምላሳቸው። ረረረረረረረረ ፈተና ማለት እንግሊዝኛው ነበር። ችክ እኔ አንድ ሰሞን በቃ አማርኛ አላወራም አልኩ። በትምህርት ቤት ዓለም ውስጥ እያለ ለአባትህ የደበካቸው ሰርተፊኬት ነበር። አዎ ለምንድን ነው የደበከው? እስኪ ንገረን። እኛ መንገድ ትንሽ ሄደንና ተኙ፣ እዚህ ተኙ አለን። እኔ ዘመድ ጠይቄ እመጣለሁ ብሎ ተኙ ብሎን 6 ነን እና ጫካ ውስጥ ነገር ነው አስገባን፣ ተኛን። ከዛ ቦምብ አወጣና አስቀምጦ በሉ አንድ ነገር ከመጣ እቺን አርጋሽ አረ ነፍሴ አረ ለቦምብ አልደረስንም በቃ እንዲህ አርጋችሁ ምናምን ብሎ ጥሎን አይደል? እንዲሁ እንዳየናት አይደል? እንዲሁ እንዳፈተትን እንዳትንቀ ጉንዳን እንኳን እንዳያንቀሳቀስ አጆባለ እንኳን በሰው እጅ ተነክታ ጉንዳን እንዳያንቀሳቀስ እንደዚህ ብለን ቆይቶ መጣና በሉን ይላል። ይህን ሁሉ እንግዲህ ጊዜ ያሳልፈ ካናዳ ከመሄድ በፊት ቀጥታ ወደ ሱዳን ነው የገባው። ሱዳን እንዴት ልገባ ቻልክ? አንድ ቀን አስተናጋጁ በጣም ቢዚ ሆኖ ይህንን እንቁላል ይዘህልኝ ለዛ ሰውዬ ጋር አድርገዋል። ኦኬ ብዬ እንትኑን ይዣለሁ። እንቁላሉ እንደ ቂጣ ነገር ነው። እንቁላሉ ሳህን ላይ ነው። ቡና አለ። ብድግ አድርጌ ቡናውን ላስቀምጥ እንደዚህ ብድግ ሳደርግ ለካ ይሄንን እንደዚህ ያዘንብየዋል። ሰውየው ጭንቅላታ ላይ ለቀኩለታ። እማዬ ተባረሃል እስኪሉኝ እጠብቃለሁ እንዴ? እኔ ቀድመህ ተባረሃል? ራሴን ማባረር ላፍ አልኳ። ፒያሳ ተወልዶ ፒያሳ ያደገ ምርጥ የአራዳ ልጅ ነው ይሉታል። ኢትዮጵያ እያለ ለትምህርት ያለው ግንዛቤ ዝቅተኛ ቢሆንም ካናዳ ከመጣ የደረሰበት ስኬት ግን ለብዙዎች ተምሳሌት መሆን የሚችል ነው። ከኢትዮጵያ ሱዳን፣ ከሱዳን ካናዳ አስቸጋሪ መሰናክሎችን አልፎ ዛሬ የስኬት ማማ ላይ ተቀምጧል። የዛሬው እንግዳዬ ዳኛ ሲሳይ ወልደ ገብርኤል የፒያሳ የልጅነት ትዝታውንና የካናዳ አስገራሚ ተሞክሮውን ይነግረናል። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቼ፣ በዘላለም ሙላቱ የዩቲዩብ ቻናል የእኛ ሰው በካናዳ የተሰኘው ፕሮግራማችን እየተከታተላችሁ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ዘላለም ሙላቱ ብላችሁ ገብታችሁ ሰብስክራይብ አድርጉ። ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። የእኛ ሰው በካናዳ በዘላለም ሙላቱ የዩቲዩብ ቻናል ብቻ ያገኙታል። ሲሲ እንኳን ደህና መጣ። ካናዳ እንዴት ነች? አሪፍ ነው። ካናዳ በጣም የተባረከች ሀገር ነች። እንግዲህ ቀጥታ ወደ ካናዳ አልወስድህም። ፈለክበት ውሰደኝ። መጀመሪያ ከፒያሳ እንነሳና አምጣው። ፒያሳ የልጅነት ትዝታህን እስኪ ንገረን። በልጅነት አስቸጋሪ ልጅ ነበርክ? ጨዋ ማትናገር? እስኪ ንገረን። እኔ ቤተሰቦችን በጣም አስቸግሬ ነው ያደግኩት። አጭቤ ብጤ ነበርኩ መሰለኝ። ያው ልጅነቱ ማለት ሰፈሩ ነው። ምንም ማድረግ አይችልም። የሚገርመው የዛን አይነት አስተዳደግ የትም ዓለም ላይ ይኖራል የሚል እምነት የለኝም። በሰፈር ነው የምታድገው። በቃ ማንም ይቆጣል፣ ማንም ቤት ይዞ ይገመጣል፣ ማንም ቤት ይዞ ይገባል። ማን እንደሆንክ ትታወቃለህ። ገና ሕፃን ሆነህ በቃ የዛ ሰፈር ልጅ መሆንህ ትታወቃለህ። ስለዚህ በየጊዜው ስሞታ ይመጣል። እንግዲህ በቃ ነፍ ስሞታ ያው መቀጥቀጥ ነው። ፋዘርም አይደክመው። በቃ አሪፍ ነበር፣ ብቻ አሪፍ ነበር። ያው እንደምትመጣ ሁሉ እያወቀው እኮ የምትሰራው ስራ። እስቲ በትምህርት ቤት ዓለም ውስጥ እያለ ለአባትህ
የደበካቸው ሰርተፍኬት ነበር። ለምንድን የደበከው? እስኪ ንገረን። 51ኛ ከ52 ልጅ ወጣው። 52ኛው ልጅ እኮ ሞቶ ከዛ ሰርቲፊኬት አምጡ ሲባል ታላቅ በጣም ጎበዝ ነው። አሪፍ በቃ ግሬዶቹ በጣም ጥሩ ናቸው። እኔ ዝም አልኩ። የት አለ ያልመጣም? እንዴት አንተ አንድ ትምህርት ቤት ነው የምትማሩት? እንዴት ሲል እኔ ምን አውቃለሁ እንዲህ እያልን ብቻ ታሸው። በመጨረሻ ታወቀ። 51ኛ 52 ልጅ ወጥቼ እና ተማርኩ ነው የምትለው ምናምን አለኝ። ፋዘር ይኸው ሁሌ እሄዳለሁ በየቀኑ እሄዳለሁ ብዬ ከፋዘር ጋር በቃ በጣም ተጣላን። በጣም ተገረፍኩ። ኃይለኛ ግርፊያ ተገረፍኩ። አንድ ጊዜ ደግሞ ወላጅ አምጣ ተባልኩ። ትምህርት ቤት ተደባድቤ ማለት ነው ክላስ ውስጥ። ከዛ ወላጅ አምጣ ተብዬ ፋዘርን ይዤው ከሄድኩ ልቃም ነው በኃይለኛ አቃቃም ልቃም ነው። እንደገና ድብደባው ሊመጣ አሁና ከዛ ቆይ ብዬ የሆኑ ሰውዬ እንደው ፋዘር ሆነው ይጓኩት አባዬ ይገለኛል በዚህ ቀብቻቻቻቻ ሰውዬ እሺ ብለው ትምህርት ቤት መጡ። ዳይሬክተሩ ጋር ስንደርስ ጋሽ ኃይሌ የሚባል ነበር ዳይሬክተራችን። ጋሽ ኃይሌው አባቴን ይዘና ተብዬ ይዤ መጥቻለሁ። ኧረ አዎ ተው ልጆ እርጉም ልጅ ነው። እንዴት ሰውየው አንተ ተማር ተብለህ ተልከህ ድው እንዴ ሾፍ ሳረጋቸው ሰውየው በጣም ተዘጋጅተዋል መቀጥቀጥ ተወኑት። ኧረ ዳይሬክተሩ ገብቶ መገላገል ሲጀምር አይ ሰውዬስ በጠረባ እዛው ዳይሬክተሩ ኦፊስ በጠረባ እኔ የአባቴን አላመጣም ነበር እንዴ ለመመታት በጣም ደካማ ተማሪ ነበር። ትምህርት በጣም አይገባኝም ነበር። እንደምንም አለፍ ሃይስኩል ገባው። ሃይስኩል እንዲሁ ስንደፋደፍ ስር መጠመጥ ነው በቃ ማለት ምንም ጥሩ ውጤት አልነበረኝ። ግን በቃ ተማሪዎች ይወዱኝ ነበር፣ አስተማሪዎችም ይወዱኝ ነበር። ባይዘው ፎጋሪ ቢጤ ነው መሰለኝ እና በቃ ያ ነበር እንጂ ደካማ ነበርኩ። የእውነት በጣም ጎበዝ ተማሪ አልነበርኩም። ፒያሳ በጣም የጨሰ አራዳ ነው ይላሉ ሲሳይ። እና ምን ነበር የምታሳልፈው? የማረሳው በጣም ልዩ ትዝታ አለኝ በፒያሳ የምትለውን እስኪ ነገር። እንዴ እኔ ማዕት ነገር አለኝ። ፒያሳ ማለት ድድ ማስጣት ራሱ ድድ ማስጣት በእናንተ ጊዜም ነበር? በስማ ቅል እኮ ነው የምታደርገው ቀኑ ሙሉ። እሱ ራሱ ይጥም ነበር። ሬክላም እያየት ውላለ አይደለ? ፊልም ታስተረጉማለህ። ከሰፈር ልጆች 10-25 ትወስድና ሲኒማ ቤት ትገባለህ። ትመረጥና ከፍሬንዶች መካከል ከዛ አንተ ትገባለህ። መተህ ግን ፊልሙን ከላይ እስከታች ታወራለህ። ሲኒማ ኢትዮጵያ? አዎ በአሪፍ ነው የምታወራው። ነው አምፒር ነው ሲኒማ ኢትዮጵያ። አምፒር ውድ ነው የእኔ ጌታ። አምፒር እናሰልፍ ነበር። ሲኒማ ኢትዮጵያ ማሰልፍ ነበር። ከሲኒማ ኢትዮጵያ ደግሞ ጀርባ ነው ከሲኒማ ኢትዮጵያ ፊት ለፊት ፎቶግራፍ ቤት ምናምን ነበረ እና ከሱ ጀርባ የቁልቁለት ሳይክል ማከራያ ነበር። እዛ ሳይክል አከራይ ነበር። ያው ትልቆች ናቸው። ሂጂ ይቺን አከራይ ምናምን ሲሉ እሺ የሆነች ሳይክል ታከራያለህ፣ የሆነ ሳንቲም ትነፋለህ፣ ሰዎች ታሰልፋለህ። ሲኒማ ቤት ማዘር ኢንዲያ ባል ቢመጣ ተብሎ አገሩ በሙሉ ነው የሰለፈው ኢትዮጵያ። በቃ ግብዳውን ሰውዬ አምጥተህ ከፊት አምጥተህ የሆነ ሰውዬን ጠጋ ብለህ በልብለህ እዛ ታሰልፋለህ። የእኛ ሰውዬ በኩርኩም ይላል ሲማታ እናት ምናምን ብለህ ከእሱ ጋር ሰፋታ ስትገባ የሰፈር ልጆች ያሉ መጥተው እንደ ዝንብ ይወሩታል። እንዴት እያልክ በቃ ላይፍ እሱ ነበር። የጉልቤም ተደባዳቢ ነበሩ። ጉልቤዎች ነበሩ፣ እኛ ጩጮች ነበር፣ እነሱ ጉልቤዎች ነበሩ። ጉልቤዎቹን ግን ማንም ያስነካ የለም። ጩጮቹ
በድንጋይ ጣድፈን በጠረባ በቃ በተቻለ መጠን ብቻ ያው እኔ ሁሌ ተደበደብኩ ነው የምገባው። የቱ ነው አንተ የተለየ ሰፈር ፒያሳ? እኔ የተወለድኩት ዶሮ ማነቂያ ነው የተወለድኩት። ከዛ በኋላ ትንሽ ከፍ ስንል ወደ ገዳም ሰፈር ገባ። 3ኛ ፖሊስ ጣቢያ ፊት ገዳም ሰፈር ወደ ጣሊያን ሰፈር መግቢያ እዛ ገዳም ሰፈር ገባ። ውላችን ግን ሰፈር ነበር። በቃ እና የመጨረሻ በቃ የሆነ በቃ ገባ ወጣ ትጫወታለህ፣ ካርታ በቃ ሞላ ጎደለ ትጫወታለህ። መኪና ሲያልፍ የሞላ መኪና ጎደለ መኪና 6 መኪና ነው ያለው። 6 መኪና ታውቃታለህ እኮ ሞላ ትለዋለህ። ሞላ እችም ጥቁር ቀዩ እያደግ ስትመጣ ብዙ መኪና የለም ብዙ መኪና የለም። ሙሉና ጎደሎ ታውቀዋለህ፣ ከሩቅ ነው የሚታወቅ። እና መኪና ሲመጣ በዛ መኪና ስትለው ኧረ ኦኬ እኔ ጎደል ላይ ሙሉ እንደሆነ ታውቀዋለህ አንተ እንዲህ እያልክ። ያኔ ደግሞ ጠፍጠፍ የሚባል ነበር። ያን ነው አሁን ታውቁት እንደው ፍር ታደርግና እና እንትኑን ስትመታ አስፋልቱን ስትመታ ብለህ ነው የምትመታ። ዲብ ነው በድምፅ በድምፅ እንዳትደከል ፍር አድርገህ ብለህ ነው። ከዛ ያኛው ሲከተው ተነፋ። ምን ያላሰልፋችሁት ነገር የለም? ምን ያላሰልፍ ነው? ሁሉንም አልፈበት ረበለው። እንደውም አንዴ እኔ ትዝ ይለኛል የሆነ ሀብታም ሰውዬ እንፋው ብለን በቃ ብር አለው በጣም ብዙ ብር አለው ምናምን ተብሎ ይነፋ ተብሎ ጉልቤ ነው ሰውዬው ቀጠቀጠው። ያንን ሁሉ ይነፋ የመጣውን ሀብታሙ ሰውዬ ማለት ሀብታሙ ቀጠቀጠን። በቃ ሁላችንን ጥሻ ከቶን አንቺን ብሎ ሌባ። ስለዚህ መደብደብ እንዳለ መደብደብ አለ ማለት መደብደብ አለ። ልጠብት ካልክ በተለይ እኛ ሰፈር ቻይና ግሩፕ የሚባል ነበር በእኛ ጊዜ ማለት ነው። ቻይና ግሩፕ የሚባል ከሌላ ግሩፕ ጋር እየሄደ ይደባደባል። ከቄራዎች ጋር ተደባደብ እንሂድ ብለን ማዘጋጃ ሜዳን ታውቀዋለህ? ማዘጋጃ ሜዳ ተጫውተን የፒያሳ ልጆች መጥተው ተጫውተው ተሸንፈው ሄደው ተደባድበው ማለት ነው። ከዛኛ ጋር ነው እና እንጫወት ምናምን ሲሉ እሺ መጣ እንደሚነፉና ለድብድብ እንደሆነ እናውቃለን። ግን ያው ፒያሳ ልጅ ነው ምናምን ተብሎ እንዳትነፋ ተብለ ሞራል ለመጠበቅ ሄደን የኔ ጌታ እናትየው ጉቶ የምታክልና ዱላ ይዛ ወጣ። ቀጥቀጥ ቀበሩን። የኔ ጌታ እንዲህ የተንሸራተተ ቱቦ ነበር እዛ ውስጥ ቀብረውን ሄዱ። ያለ አሪፍ ነበሩ። ብዙ ነገር አሳልፋል። ቀጥቅጠን ምናምን ምን ያላሳልፍ ነው። ዘፈን በጣም ትወዳለህ። በተለይ ዳንሰኛ የመሆን ፍላጎት እንዳለ በልጅነት ሰምቻለሁ። ምን እንቅፋት ሆነብህ እንዳትሆን? ፋዘር ተዳንስ እና አንድ ቀን ና አለኝ። ሰማው ስደንስ ሰማው አለኝ። አረ ፋዘር እኔ አለን አረ ፋዘር ደንሰሃል ና ብሎ ቦኔም የሚባል እንትን ነበር በአንድ ነበር ቴፕ ያለ ቴፑን ከተተና ባለኔና ለእናትህ ደንስ አሁን ዝም ብለህ ለሰፈር ከምትደንስ አይለኝ። ወይኔ በድንች እንዴት ነው የሚደነሰው? በሻብያለሁ በቃ እንጂ ዳንስ በጣም ወድ ሲሳይ በባህሪው በጣም ተጫዋች ነው ይሉሃል። ምናልባት ይሄ ተጫዋችነት የመጣው አካባቢ የፈጠረው ተጽዕኖ የፒያሳ ልጅ መሆነ? አዎ ምንም ጥያቄ የለው። ባይዘወይ እኔ አሜሪካን እንደ ሜልቲንግ ፖት ይሉታል። በእንግሊዝኛ አሜሪካን ኤክስፕሬስ ለማድረግ ሲፈልጉ ሰዎች ለሜልቲንግ ፖት ይሉታል። መድኃኒዓለም ፒያሳ መተህ ምን በቃ ቀልጠህ ነው እኮ የምትቀረው። ታዲያ ምንም አይነት አዲስ ነገር ፒያሳ ከመጣ በነጋታው ያንተ ነው። ምንም ነገር በቃ ከመጫወት ሌላ ምን ምርጫ አለ?
ምንም እኮ ምርጫ የለም። ከትምህርት ቤት መጣ ኳስ ጨዋታል። ኳስ ካልተጫወት ያው ጥፍጥፍን ብቻ የሆነ ሀስልህን ታደርጋለህ። አሪፍ ፊልም ወጣ ከተባለ ሲኒማ ታሰልፋለህ። ፍሬን የሌለው ሳይክል አከራይተህ ስትጨቃጨቅ ተከርማለህ። የሆነ ብቻ የሆነ ነገር ታደርጋለህ። የሆነ ነገር ይኖራል ብቻ። ለማንኛውም የሆነ ነገር ትሰራለህ። የምትውለው ተሰፈር ሰው ጋር በቃ ልታድር እኮ ነው ቤት የምትሄደው። ለመተኛት ነው እንጂ የምትሄደው ውሎህ እኮ ሰፈር ሰው ጋር ወደ ነው እንዴ ይሄን ተፈጠረ። በቃ አብሮ ባልማማ ራሳቸው ይሄን ሁሉ እንግዲህ ጊዜ አሳልፈ ካናዳ ከመሄድ በፊት ቀጥታ ወደ ሱዳን ነው የገባው። ሱዳን እንዴት ልገባ ቻልክ? እስኪ የሱዳን ፍሬንዶች ሄዱ። ፍሬንድ ሄደና ሴኮ ነበር የምንደበረው። ሴኮ የሚባል የመሐሙድ ሙዚቃ ቤት እዛ ነበር። በረንዳ ላይ ቆመን በቃ ያው እዛው ክብ ትሰራለህ፣ እዛው ትተራረባለህ፣ የሚያልፍ ትተርባለህ ምናምን ያል እዛ ነበር የምንውለው። ሙዚቃ እንሰማለን ምናምን፣ የሚደንሰው እዛው ትደንሳለህ። ብቻ የምንደረገውን እዛው ሴኮ መደበሪያ እየተደበረን አንድ ፍሬንድ ሱዳን ገባ ተባለ። ማን ነው የገባው? አብርሃም ፍሳይ። አብርሽ ሱዳን ገባው። እንሂድ። ወዴት? ወደ ሱዳን። ማንም ያውቀዋል ተባለ። በቃ ልጆች አይጠፉም ለማንኛውም ብቻ ተባለ። ልጆች ተገኙ። እንሂድ ተባለ። ተነሳን፣ ሄድን። ሱዳን ገባን። በወር ከምናምን ስንቆ እንደ ማጀላን አንድ ቀጥታ ነበር መንገዱ። እየሄድን የሚያደርስ የሚባል ሰው እያለ በቃ የሚሸኝ የሚባል አለ። ገንዘብ ትከፍለዋለህ፣ ይሸኛል። የሆነ መንገድ ላይ ሂዱ፣ ከዚህ በኋላ ቅርብ ነው ሂዱ እና ብሎን ጥሎን ሄደ። በመኪና ነው የሄዳችሁት? ግን በፕሌንም አይደለም? በእግር። አዎ፣ ከአዲስ አበባ ወደ ጎንደር በመኪና በባስ። ከዛ የሆኑ ልጆች ተቀበሉ፣ እነሱ ጋር አረፍና በቃ ይሄ የሚሸኘው ሰውዬ ሌሊት መጣ፣ ይዞን ሄደ። የሆነ መንገድ ሄደን በቃ ደርሳችኋል፣ ከዚህ በኋላ እናንተ ራሳችሁ ሂዱ ምናምን ሲፎግ የመጨረሻ ፎጋሪዎች ናቸው። ይገርማል። የመጨረሻ እኛ መንገድ ትንሽ ሄደንና ተኙ፣ እዚህ ተኙ አለን። እኔ ዘመድ ጠይቄ እመጣለሁ ብሎ ተኙ ብሎን 6 ነን እና ጫካ ውስጥ ነገር ነው አስገባን፣ ተኛን። ከዛ ቦምብ አወጣና አስቀምጦ በሉ አንድ ነገር ከመጣ እቺን አርጋሽ አራ ነፍሴ አራ ለቦምብ አልደረስንም፣ በቃ እንዲህ አርጋችሁ ምናምን ብሎ ጥሎን አይደል። እንዲሁ እንዳየናት አይደል፣ እንዲሁ እንዳፈተትን እንዳትንቀሳ ጉንዳን እንኳን እንዳያንቀሳቀስ አጆባለ እንኳን በሰው እጅ ተነክታ ጉንዳን እንዳያንቀሳቀስ እንደዚህ ብለን ቆይቶ መጣና በሉን ይላል። ሲሄድ ጠመንጃ ነበረው፣ ሲመጣ ዱላ ይዞ መጣ። ያነቀበ አይ ቺዞዬ የሆነ ነገር አስባለች፣ ባሉ ለማንኛውም ተዘጋጁ ስንል አስከበበና በ5 ደቂቃ ውስጥ የሆኑ ሰዎች መጥተው ከበቡ። በላ ያላችሁን አምጡ፣ በቃ ያላችሁ ምናምን እዚህ ጋቻቺ ብቻቸ እኔ ላፍ ብዬ የሆነ ነገር የሆኑ ሰዎች ምናምን እንደዚህ ዞር ሲሉ አልጣመኝም። ላፍ ብዬ ወደ ጫካ ነገር ውስጥ ገብቼ እጥፋ። ከዛ ያቸዋለሁ ፍሬንዶች ተከበው እኔ እናት ሰውየው ዱብ ቢልና ዱላው ያረጋና አየት ምን ሽሬ ቢኖር ይላል። ለእናንተ ነው ቅድም ምን ሽራ ነበር እንደ በዱላ ይዘለ ምን ሽሬ ነው ይላል። ይፎግራል። አቤት ምን ሽሬ ግልብት እንደ እንደባለልና ደግሞ ምን ሽሬ ቢኖር ይላል። አየላማ ገብቷል ይላል። እናቴ እንዲህ አይነት ምሽዋሽዋ አለ እንዴ ብለን በቃ ልብሳቸውን አስወልቀው ምናምን ተቀላቀል። እንደገና መንገድ ጀመር ሄድን። ሱዳን ገባን። በቃ እንደምን እንደገባን አላውቅም። የሆኑ ሌላ ቋንቋ የሚናገሩ ሰዎች ያዙ። የሆነ ፖሊስ ጣቢያ ነገር አሳደሩ። በቃ ሂዱ አሉ። የሆነ ገዳሪፍ የምትባል ከተማ ገባን። ፍሬንዶች አገኘን። አገኛችሁት አብርሃም? አይ እሱን ከተማ አገኘ ነው ካርቱም። እሱ በቃ ካርቱም መጥተዋል ነሲሳይ ሲባል በቃ የመጡበትን ቀን ንገሩኝ አለ። መጥተዋል ተባለ። ከተማ መጣ።
አገኘነው። በቃ አሪፍ ፍሬንድ እስኪ እስካሁን ፍሬንዳችን አሪፍ ፍሬንድ። እስኪ የሱዳን አየሩ፣ ምግቡ፣ ሰውን እስኪ የዛን ህይወት ነገር። ሱዳን ማለት በጣም አሪፍ ሀገር ነው። ህዝቡ አሪፍ ሀገር ነው። ውጭ እኮ ነው ማለት በቃ ውጭ አንጥፎ ምግብ አቅርቦ ኑ ብሉ የሚል ህዝብ እኮ። ውጭ ማለት ከቤቱ ውጭ አንድ ሁለተኛ በጠዋት ይነሳና የገንዳ የተቀበረ ገንዳ ውሃ ሞልቶ ኩባያውን ከላይ አስቀምጦ ወደ ስራ የሚሄድ። ምክንያቱም የሚያልፈው ሰው ቢጠማው የቀዳ እንዲጠጣ። ያን ያህል ደግ ህዝብ ነው። የመጨረሻ ደግ ህዝብ ነው። ሚኒስትር የሚባለው ሰውዬ ግቢ በሩን ይከፍትና እንግዲህ ትልቅ ግቢ ነው የሚኖረው። የግቢ በሩን ከፍቶ ፊት ለፊት ሰሌና አንጥፎ ስታልፍ ፈዳል ታል ፈዳል እያለ እኛ ሚኒስትር ያደርጋል። ጓደኛ ሚኒስትር የኛ ሰፈር ጉልቤ ማለት። በሱዳን ብዙ ታሪክ ነበረ። እንደውም አንድ የሰማሁት የሆነ ሀብታም ቤት ገብታችሁ ያደረጋችሁት ነገር ነበር። አዎ የተለያየ ምን ማለት ይኸውልህ፣ አንድ ጊዜ የቴሌኮሙኒኬሽን ሚኒስትሩ ቤት ገባን። ስራው መስሪያ ቤቱ ሄደንና ማናችሁ ሲለን እኛ የጃንሆይ ልጆች ነው። የጃንሆይ ልጅ አዎ ማን ትባላለህ ሲለኝ ኢብራሂም አብደላ። ሰውየው እስላም እንትን ነው፣ የመስጊድ ኃላፊም ነው፣ ቴሌኮሙኒኬሽን ሚኒስተርም ነው፣ የመስጊድም ኃላፊ ነው። ስለዚህ ኢብራሂም አብደላ ጃንሆይ ኢብራሂም አብደላ የሚባል ልጅ አላቸው። እኔው ላ ሐውላ ኢላ ቁወተ ኢላ ቢላህ ሰውየው። ይሄ ዓለም እንዴት አይነት የጃንሆይ ልጅ ተሰዶ መጣ። በቃ አለ ዋ ያለ ሰፈር ጠራ። ተዘጋጁ አለ። ጃንሆይ ልጅ ይዤ እመጣለሁ አለ። ሄድን ከፍሬንዶች ጋር ሆነን ሄድን። ያልበላ ነው ምግብ የለም። እንዲህ ረብጣ ብራ መጣና በሉንኩ አባታችሁ አሁን ቢሰማ ያዝናል ሞቷል እኮ ብሎን እሺ ብለን ኮይኑን ተቀብለን ከዛ ፈላለገንና በሉኔ ቤት ትኖራላችሁ። እዛ ቤት ስዊሚንግ ፑል አለው። ምን የሌለው ነገር አለ። አሪፍ ቤት ውስጥ ገባን። ግን ስራ ሰራላችሁ ብሎ ነው የገባነው። እንዴት ነው ስራ የምንሰራው አባይ? ስዊሚንግ ፑል ዛሬ እኮ የቁጭ ላይ ወራችንን ስናይ መጥቶ ምን እያደረጋችሁ? ሸጫ እየሞቅን ነው። ትሞቃለህ? አንድ ጀርመን ቤትም እንደዚሁ ገብተን ሀብታም ቤት፣ እሱ በእንግሊዝኛ ያወራል፣ እኛ በአማርኛ እንጨዋለን። እንዲሁ ሳንግባባ እንደተዝናናን ላይፍ አለፈች። ሱዳን በስማ ምን ማአት ሜሞሪ አለኝ። እማትረሳው በጣም የተለየ ገጠመኝ፣ አሳዛኝም ሊሆን ይችላል፣ አስቂኝ። ኦኬ ሱዳን አንድ ጊዜ ቸሰትን፣ እንደ ጉድ ቸሰትን። ሳላ ኦኬ እንሂድ ተባብለን ሶስት ልጆች ሆነን በቃ ባስ ውስጥ እንሳፈር ምናምን ተባብለን ባስ ሳፈን ከተማ ሄድን። ከተማ ካርቱም ዋናው ከተማ ማለት ነው። ካርቱም ገባን። ከዛ የሆነ ሰውዬ እንደዚህ ብር ከሱቁ እንደዚህ ተሸክሞ እዚህ ውስጥ አልፎት ባሱ ሲገባ እንሂድ ባስ እኔና አንድ ፍሬንዴ ሁለት ሆነን የሆነች ቺክ አለች። ቺኩን ከፊቱ አደረግነው ከሰውየው ፊት። ቺኩን ሰውየው ሱዳን ነው እንደዚህ ይዞ ብረቱን የባሱን ብረት ከቺኩ ጋር በቃ ሙድ ገብቶ ጠፋ። ሰው የለም በቃ። ከዛ ቤቢዬ ውረጅ ምናምን አላት። ወረደች። እዛ ጋር መኪናው ፍሬን ሲይዝ ታይዋለህ። ጭት ስተቦክ በኋላ እዚህ ብሎ አንድ ጊዜ ደግሞ ፖሊስ ያዘኝ፣ እኔን ያዘኝ። ፖሊስ ይዞኝ
ምን እያደረክ ነው? መታወቂያ አንጣ አለ። መታወቂያ ሰጠሁት። መታወቂያ አለ አለኝ። አዎ አንጣ አለኝ። ሰጠሁት። ሰጠው ቀዳደደውና በልካም በኋላ የለም አለኝ። አሁን ሰጠው አይደለም እንደ ኖ ማዕንደክ ያላ አለኝ። ኧረ እባክህ እና ምን ልታደርግ ደግሞ ወደ ፖሊስ ጣቢያ በቃ እሺ እንሂድ ብየው እየሄድን እያለ ፍሬንዴን አየሁት። ባዚ ነው ያው ይሄ ፍሬንዴ ነው እና እንያዘው አልኩት። ፖሊስ ጓደኛ ነው እንያዘው። ባዚና ና ታፍሼ እኮ ነው በእናትህ አብረን እንታፈሳለን። አብረን ታፈሰንና አንተና ትንገገማታ ዝም ብለህ ታሳፍሰኛለህ እንዴ ይለኛል። ታዲያ እኔ ብቻዬን እዛ እስር ቤት ምን እንዴት ይመቻል እየሄድን ባዚን የመጨረሻ አሪፍ ልጅ ነው። የመጨረሻ ያራዳ ልጅ ስማ አለኝ። እንንገረው ለምን አልነግረው? ምን አለ ሄደን የሆነ ጠጅ ቤት ለምን አናፍስም? እሺ የአበሾች ጠጅ ቤት አለ። ተያይዘን አበሻ ጠጅ ቤት ገባን። አበሻ እዛ ተደርድሯል በረንዳ ላይ ይከመከማል። ፖሊሱ ገብቶ አላ በሙሉ አቁም አለ። አንድ ሰው እንዳትነቃነቅ ሲል አብረን ነው እኔና ባዚ አንድ ሰው እንዳትነቃነቅ ታጣፋለህ ያለውን ብቻ ደግማለን። ከእያንዳንዱ ብር ተቀበለ። ብር ያዘ። ከሴትዮዋን ብር ያዘ። ወጣን። ከዛ ባዚን እዛኛው ቤት እንግባ አንድ እንምታ አለ። እሺ እዛም ቤት አለ። እሺ አለ። ሄድን። እዛም ገባ አጊፌ ምናምን አለ ጮኸ። እንደገና ከነሱም የሚሰበሰበው ተሰበሰበና ወጣ ስንል እሺ ታዲያ አሁን ምንድነው ፕላኑ እለዋለሁ። እንትና ባዚንን ግራ እግሩ ነው አለኝ። አንተ ግራ እኔ ቀኙን እኔ ግራ እሱን ግድው ሄዶ ይኸውልህ እንደ ባትማን እንዲህ ብሎ ነው የወደቀው። ኪሱ ገባን። ኪስ ጀው ውድድ ገባን። ያለውን ገንዘብ በሙሉ ይዘን ባጠር ዘለን ላፍ ሮጠን ቤት ሰፈር ደረስን። ሰፈር ገብተን ቁጭ ብለን ፖሊሶች አበሾች የሚፈልጉታል ይባላል። ከተማ ውስጥ ፖሊስ የደበደቡ አበሾች ይፈለጋሉ ምናምን ያው ኮይኑ አለ። በቃ ካሁን በቃ እንትን ቲማቲም ልከማ አስገዛት ነው ካሁን በኋላ ለአንድ ወር ነገር እስኪያልፍ ድረስ እንደዛ አይነትም ላይፍ አሳልፈናል። የሚገርም ነው። ብዙ ነው የሱዳን ህይወት። ማት ታሪክ አለ። ታፍሰን ሄደን ሱዳን የሚያፍስ በፒክአፕ ትራክ ነው። ታፍሰን ሄደን በፒክአፕ ትራክ አፈሱንና ሞልተውን ዘጉትና ከጋቢና ገቡ ፖሊሶቹ። በቃ በቆመ ቁጥር ዱብ ስንል እነሱ ፖሊስ ጣቢያ ሄደው ሲያቆሙ ማንም የለም። አሪፍ ላይፍ ነበር። ብዙ ነገር አሳልፈሃል። ኧረ በጣም አሪፍ። ከሱዳን በኋላ ቀጥታ ወደ ካናዳ ነው የመጣኸው። እንዴት ወደ ካናዳ ልትመጣ ቻልክ? በምን አጋጣሚ መጣ? የሆነ ዩኤን የሚባል መስሪያ ቤት የሆነ ሴትዮ ወዳኝ እባክህ ስራ እዚህ ስራ አለችኝ። ይሻል በፊት አመልክቼ ገብቼ እሰራ ነበር እና በቃ ዩኤን የምታሰራኝ ሴትዮዋ ጨርሳ ወደ ኢጅፕት ነው ምናምን ስትሄድ ተቀይራ ስትሄድ በቃ ያ ባጀት አቆመ እና እኔም አይከፍሉኝም፣ ስራ የለኝም ነበር። ከዛ ሀስሌን ጀምሬ ነው ሀስሌን እየሰራው እየኖርኩ እያለሁ የሆነች ሴትዮ ዩኤን ያለች ሴትዮ ናና ስራ አለች። እሺ ብዬ ከእሷ ጋር እየሰራው የሆነ ፈረንጅ መጥቶ ካናዳዊ ነኝ አለ። የት ነው ካናዳ? ካናዳ አላውቀውም። የት ነው ካናዳ? ከአሜሪካን አጠገብ እና አሜሪካ ነው መሄድ የምፈልገው አልኩት። አሜሪካ መሄድ ምንም አያደርግልህም ቆየኝ ከነገ ወዲያ ና አለኝና ተመልሶ መጣ። እመጣለሁ ከነገ ወዲያ ስለምመጣ እዚህ እንገናኛለን። ተመልሶ ሲመጣ ብሮሸር ይዞ መጣ። ካናዳ ይሄ ነው አሪፍ ሀገር ነው፣ እዚህ ብትሄድ ይሻላል። በዛ ነው ሰውየውን ኢንተርቪው የሚያደርገው ሰውዬ ራሱ ስለነበር ለካ ኢንተርቪው ሊያደርግ ነው የሚመጣው ወደ ካናዳ የሚሄዱ ሰዎች። ከዛ አስተርጓሚ ሆንኩ። ድንቡሎ እኮ እንግሊዝኛ አላውቅም። ጨረሰልና ካናዳ መጣ። በቃ ሰው ጨረሰልኝ። ካናዳ መጣ። ካናዳ እንደመጣ
የመጀመሪያ ቀን የገጠመ ነገር ምንድን ነው? ለምሳሌ ግራ ፈረንጅ አልተጋባህም? አገኘው። ፈረንጅ ስሜን ይዞታል። ሲሳይ የሚል እናቴ ለዶሮ ማረጊያ ይመቻል እንዴ ብዬ ሲሳይ ሚ ሲሳይ ሄር ስለ ሚስተር ሲሳይ ብሎ ካሙት ቤ ስለ ወዴት ቆይ ካም ማለት ና ነው እና ደግሞ ይዞኝ ልሄድ ወዴት ነው? ሂሳቡ አልተመጣጠንልኝም ብዬ ወዴት ነው የምትወስደኝ ስለው ይህ ሆቴል ሌትስ ጎ ሲለኝ ሆቴል ሆቴል አይኖ ሆቴል ነው ኖ ሆቴል የሚባል የለኝም አባዬ እኔ ሆቴል የለኝም እንዴ ምነካ ምናምን ብዬ በአማርኛ ጨቃጭቃለሁ። ሶኬ ምናምን ብሎ እኔ ያስኳት አንድ ሱሪና 2 ሸሚዝ ነች በፌስታል እሱ ነው ያለኝ ጠቅላላ እንትን የኑሮ ውጤቴን ሊቀበለኝ ላስቲኬን ሲል ኧረ ተረጋጋ ነፍሴ እንዴ ስንት ሰው ስቦክ ማድሬ ከርሜ አሁን አንተ ይህንን ላስቲክ ልታስፈለቀቀኝ ነው እንዴ ብዬ አልሰጥም አለ። ኖ ቾኬ ምናምን ብሎ ይዞኝ ከኋላ ጥቁር መኪና ይሄ የኤርፖርት ታክሲ ጥቁር መኪና ነው ሊንከን ከፈተልኝ። እኔ ነኝና ወይኔ ፎቶግራፊ ታላልኩ ሰፈሩን ላሳየው ነው ከፍቶልኝ አስገባኝ። ተቀመጣለኝ። መኪናው ራሱ ሳሎን ይዞኝ ሆቴል መጣ። እሱ በጣም አስደንቆኛል። በፈረንጅ ተቀበለኝ። በፈረንጅ ነው የተቀበሉኝ እዚህ ሀገር። በጣም ደስ ይላል። ካናዳ እንደመጣ ምን ስራ ሰራ? ምን ያልሰራው ስራ? ባስቦይ ነበርኩ። ባስቦይ ማለት እስኪ ባስቦይ ማለት ሆቴል ውስጥ ይበላል የበሉ ይጠጡትን ሳህን አንስቶ ወደ ኪችን ማድረስ ባስቦይ ይባላል። እና ባስቦይ ተብዬ ተቀጥሬ ሳህን ምናምን የሰበስብ ጀመር። ሳህን የቡና የጠጡበትን ምናምን እያነሳው ኪችን ከዛ እንትኑ ጠረጴዛውን ወለውልና ናፕኪኑን ምናምን ወንበሩን አዘጋጅቼ ጠረጴዛውን ደግሞ ሌላ ጠረጴዛ ላጸዳ ይላል። እንደ አስተናጋጅ አይደለም ማለት ነው? አይደለም። ከዛ አንድ ቀን አስተናጋጁ በጣም ቢዚ ሆኖ ይህንን እንቁላል ይዘህልኝ ለዛ ሰውዬ ጋር አድርገዋል። ኦኬ ብዬ እንትኑን ይዣለሁ። እንቁላሉ እንደ ቂጣ ነገር ነው። እንቁላሉ ሳህን ላይ ነው። ቡና አለ። ብድግ አድርጌ ቡናውን ላስቀምጥ እንደዚህ ብድግ ሳደርግ ለካ ይሄን እንደዚህ አዘንብየዋል። ሰውየው ጭንቅላታ ላይ ለቀኩለታ። እማዬ ተባረሃል እስኪሉኝ እጠብቃለሁ እንዴ? እኔ ራሴን ማባረር ላፋልኳ ምን እንደተፈጠረ አላወቅም። ከዛ በኋላ ምን ሰውየው ይክሰሳቸው እኔን ሊፈልገኝ ሊደበድበኝ በምን አውቃለሁ። ብቻ ወጥቼ ወደ ቤቴ ድጋሚም አልተመለስኩም። ከዛ ፓርኪንግ ያገኘ ፓርኪንግ የሰራው አስቴር የመጀመሪያዋ ነበር። አሁን ምናወራው የዛሬ 40 ዓመት አስቴር አወቀ። አስቴር አወቀ መጣች ተብሎ እኔ የምሰራው ሌሊት ነው ሚድናይት። ከዛ ደውዬ ሱፐርቫይዘሩን አልመጣም አልኩ። ለምን ደግሞ አትመጣው ሲለኝ እኛ የሀገሬ ዘፋኝ ትመጣለች እና አለኝ። አይ እኔ ሌላ ሰው ፈልግ፣ የሀገሬ ዘፋኝ ትመጣለች አያታለሁ አለ አለኝ። አዎ እርግጠኛ ነህ? በቃ በእንግሊዝኛ ደጋግሞ ነው ማለት ማት ጥያቄ ነው የጠየቀኝ። አዎ ብቻ ነው የስ ብቻ ፋይናሊ አስቴርን አያለሁ ብለህ ከቀረ እንዳትመጣልኝ። ከዛ ቁጭ ብዬ ሳመዛዝነው እንዴ አስቴር ትበልጥብኛለች። ቀረው። ተባረሃል ብሎ ደወለልኝ። ከዚህም ተባረርኩ። አዎ ተዚህም ተባረርኩ። ቅሌት ቅሌት እኮ ብርቅ ያለው። ከዛ ፋብሪካ ገባ። ፋብሪካ ሌሊት ነው የምሰራው ፋብሪካ እና ስወጣ እንደዚህ ተኝቼ ባቡሩ ሄዶ መጨረሻ ደርሶ ተመልሶ መጨረሻ ደርሶ ምናምን
እኔ ተኝቼ 100 ይቀሰቅሰኛል። ለማንኛውም ደርሶ እየተመላለሰ ከዛ አያረፈድኩ አለቃዬ መጥቶ እኔ የምለው አንተ በስንት ሰዓት ነው የሚጀምረው አለኝ። 12 ሚድናይት ነው የሚጀምረው። አሁን ስንት ሰዓት ነው ሲለኝ 2። በል በቃ ሁለተኛ እንዳትመጣልኝ። እንዴት ነው እዚህ ሀገር ማባረር ይወዳሉ እባካችሁ ነው ምን ያልሰራሁት ስራ በማባረር ሃትሪክ በቃ አንደኛ ወጣሁት እኔ ነኝ በማባረር። ካናዳ ከመጣሁ ምን ያህል ጊዜ ሆነ? እኔ አሁን ጁን 40 ዓመቴ 40 ዓመት ሆኗል ማለት ነው። አዎ። ሌላ የምታስታውሰው ነገር አለ ስትመጣ? ብዙ ሰው ግራ ስለሚጋባ የእናንተ ጊዜ እንደውም ጥሩ ጊዜ ነበር። ያኔ የስራም ችግር የለም፣ ብዙ ነገሮቹ የተመቻቸ ነው። እንደገና ፒአር ለማግኘት ዜግነትም ለማግኘት ቀላል ነው ሁሉ ነገር። እስኪ ስትመጣ የነበረው ነገር ንገረን እስኪ። የመጀመሪያው ልንገር። መጀመሪያው እኔ ሆቴል አሳረፈኝ ሰውየው አምጥቶ ማለት ነው። ኮይን ቆጠረና ገንዘብ ቆጠረና ጠረጴዛ ላይ ያስቀመጠልኝ። እቺ ሰውዬ ገንዘብ ሰጠኛለች እንዴ ምናምን ስል ሎካሊ ማኒ ዩ ጎ ጌት ፉድ አለና መጋረጃ ከፍቶ ከፊት ለፊታችን እንትን ሱፐር ማርኬት ከሆቴሉ ፊት ለፊት እዛ ሄደ በዚህ ትገዛለህ። ናይስ አልኩ። ዲስ ማኒ ጉድ ስለው ቬሪ ጉድ አለ። በጣም ጥሩ። ሰውየው ሄደ። እኔ ተነስቼ ሱፐር ማርኬት ገብቼ እንዲሳይ በስማ ሬክላም ላይ እንትን ላይ ፖስተር ላይ አሪፍ ስጋ በጣም የቀለጠ በጣም ደስ የሚል ስጋ አየሁ እና ከስር በቆርቆሮ ያለው እሱ ስጋው ይዤው ገባሁ። 6 የኔ ጌታ ጠረኩላ። እሱ ምግብ ሰውየው በሳምንቱ ነው በአራተኛው ቀን ሲመጣ ሃውስ ላይፍ ሃውስ ኤቭሪቲንግ ምናምን አለኝ ነው ሳይ ጋርቤጅ ባግ ቆርቆሮቹን አይ ዘረካት እንደ ሃውስ አይለኝ። አቤት ስለው ድመት አለ እንደዚህ ቤት ሲለኝ ነቄ። ወዲያው ነው ነቄ ያልኩት። አይ የጎረቤት ድመት ነው ብዬ ለካ እኔ ድመት ስጋ ሰነፋ ነው የቀረብኩት። አባ እኔ እናቴ ትሙት እኔ ተስማምቶኝ ነበር። እኔ ራሴ እንደዚህ ጉንጬ እንዲህ ስለው የሚቀልጥ ነገር እንዲህ ካናዳ እያልኩ ዝም ብዬ ያንን ቆርቆሮ ፉድ ጣፍጦኝ ግጥም አድርጌ ነው ማይ ፍሬንድ ባይነግረኝ ቀጥል ነበር። ከለፍላፋ ሲክለፈለፍ መጥቶ ነገረኝ። አንድ ወደ ላይ እንደዚህ ያንግ ስቴት ላይ ወደ ላይ እንደዚህ ፎቅ እያየ ወደኋላ ክምብል እስሩ ሆኜ እንዴት ነው ጫፉን ለማየት የምትሞክረው? በቃ ጦዛ አይደል እንዲህ ሲል ክምብል በረዶ የመጀመሪያ በረዶ ላይ ስጫወት እንደዚህ ተኝቼ ሰዎች እያለፉ እቺ ሰውዬ በጨ ብላ ነው ብለው እኔ በጨ አይደለሁም አባዬ በረዶ እንጆ እያረኩ ነው ከአሁኑ ካለመድኩት በኋላ ስቃዬ እያለ። ስለዚህ በጣም አሪፍ ጊዜ ነበረ። ስራ እነፍ ነው። ስራ ብዙ ስራ የፈለክበት ስራ። አሁን እኛ ፒአር ለምሳሌ ፒአር ሆኜ ነው የመጣሁት። በቃ ተሰጥቶኝ ነው በእጄ ይዤ ነው የመጣሁት። ግን ካናዳዊ ሲሆን በ3ኛው ዓመት ተደውሎልኝ ኧረ የካናዳዊ መሆን ቀንህ እኮ አልፏል ናና ማል ሲሉኝ በቃ እመጣለሁ ምናምን ብዬ ሳልፍ እንደገና ሲደውሉ እንዲህ አድርገው በ3ኛው ነው ምናምን ሄጄ ነው ተረጋግጬ። የሆነ ቦታ ስትሄድ ዌልካም ሃውስ የሚባል ለምሳሌ ዌልካም ሃውስ የሚባላል እዛ ሄደ ብቻ ይሄን እፈልጋለሁ ስትል
ጥሩ በዚህ ቦታ ሄደን ታገኛለህ መርጠህ በጣም በጣም አሪፍ ሀገር ነበር። በቃ ቤት ተከራየን ስትላቸው መጥተው ያይተው ቤቱን ይሄ ለአንተ አይሆንም ብለው ሌላ አሪፍ ቤት ፈልገውልህ ወይ ራስህ ፈልገህ ስታገኝ ያኔ ነበር ገንዘብ የሚሰጡ። እንዲያደርገው ነው። ካናዳ እንደመጣ ብዙ ነገሮች ገጥመዋል። ሌላው እንቅፋት የሆነብህ የእንግሊዝኛ ጉዳይ ነውና እንግሊዝኛ ደግሞ ብዙ አትችልም አንተ። እንደውም ከእንግሊዝኛ ይልቅ እንካ ሰላምታ ነበር የምትችለው። እኔ ኃይለኛ በቃ እንካ ሰላምታ ምላስ መንዝሬ ነበር የምኖር። ኮይን የሌለኝ ሰው ነኝ። ኮይን የለኝ ግን በጥሶልኛል እግዚአብሔር። እንደፈለግኩ ነበር አሽሬ የምኖር። እንግሊዝኛ መጣልህ። አቤት እንግሊዝኛ እንዴት ተደርጎ በምን ምክንያት ነው የሚገባኝ? ደግሞ ፍጥነታቸው በዚህ ላይ ምላሳቸው ፈተና ማለት እንግሊዝኛው ነበር። ችክ እኔ አንድ ሰሞን በቃ አማርኛ አላወራም አልኩ። ነገሩ 100 ማንሞላም ነበር ያኔ። ከ100 ሰው ጋር ተማወራ አበሻ ማለት ነው። አበሻ የነበር ነው 100 ነበር። እና በጣም አሪፍ እንግሊዝኛ ተናጋሪው ጋሻ ጠና የሚባል የኩዊን ኦፍ ሺባ ሬስቶራንት የነበረው ሰውዬ ነው። እሱን አስተርጉምልን ብለን ብዙ ነገር የምናመጣውን በሙሉ ለጋሽ ጠና ነበር የምንሰጠው። እና የሚሰጠንን ተርጉም ያለው ብሎ የሚሰጠንን ሄደን እዛ ወስደን ሰዎቹን ግራ አንበዛብዘናቸው ምናምን ግራ አጋብተናቸው አምጥቼ ቦክስ ውስጥ አስቀምጥ ነበር። አንድ ጊዜ በጣም በቅርብ ጊዜ ቦክሱን ከፍቼ ጋሽ ያጠና ያስተረጎመውን በሙሉ በስመ አብ አንዱም ትክክል አይደለም። አባ ትክክል አይመጣም አባይ በሙሉ ለካ ፈረንጆቹ ተንበዛብዘው what you mean የሚሉ ለካ ለዚህ ነው ለካ what you mean ማለት ግራ የገባው ነገር ነው ማለት ነው አልኩ። በቃ ነፍሱን ይማር ጋሽ ያጠና መቼም ዳረክልን ነገር እግዚአብሔር በሰማይ ቤትን ይጠብቀው። ጥሩ ሰው ነህ። ግን በቃ እንዲህ አይነት ሀገር ነበር ለመቶ ከዛ እንግሊዝኛ በቃ እኔ እንግሊዝኛ መቻል አለብኝ አልኩ። እና ልብስ ቤት የምትሰራ ፓንክ ሮከር ጠበስኩ። ፓንክ ቁርጥ እዚህ ወደ ላይ ቀጣል ይሄ ምናምን ጥቁር በጥቁር የምትለብስ ምናምን ይዛኔ ታቱ የነበራት አሁን ጠብሼ ዘፈን ምናምን ልታሳየኝ እነ ሊድ ዛፕሊን ምናምን እሱ ነው ዋራሃይና አየዋ ላይፍ አየሁልህ። እሷ የምትለው አይገባኝ እኔ የምላት አይገባት። በጣም አሪፍ ነገር በቃ አሪፍ ነገር ነው ማለት በቃ አናወራማ ሳትግባቡ አንግባባ አናወራ በቃ ካላወራን አንጣላ በቃ ካልተጣላን ታዲያ ዝም ብለህ ትኖራለህ አባዬ። ሲሳይ ፈረንጅ ጠበሰ ተብዬ እዚህ ያው መቷችን ማለት ነው ከመቶ ቀውጥ ያደረጉት በመተው መሃል አንዴ እጃ ተመታው። በስማ እንግሊዝኛ በጣም በትግል ነው የተለመደው። አሁን እንግሊዝኛ ጥሩ ተናጋሪ እንደሆንክ ሰምቻለሁ። እና እሞክራለሁ። እንዴት ነው ታዲያ እንዴት ልትማር ቻልክ? ማለት እንግሊዝኛው ራሱ አሰልችቶ ነው ወይስ አሰልችተው ነው ልትማር? አሰልችተው ነው። አይ ለመሰለው ለአንደኛው የከተማ ልጅ መሆን አሪፍነቱ ገገማ ነው። ግም ትላለህ የሆነ ነገር ላይ ችክ የምትለው ነገር እኔ ችክ አልኩበት። ኧረ በእናትህ ቢለህ ነፍሴ ኧረ ዘርበሲ ኧረ መችማ ምናምን እያልኩ ይኸው ቋንቋው ላይ ግግም አልኩ። ትምህርት ቤት ገባሁ። ሃይስኩል ገባሁ። ሃይስኩል እንደ ጉድ ምንም አላውቅም። በቃ ከበደኝ። ግን በቃ አንፋታም አባ አንፋታም። ምክንያቱም እኔ እንደገና የፒያሳ ኑሮ አንኖርም። ታውን በኋላ ተመጣ በቃ ተተመጣ ላይ ቀር በቃ ትንሽ የተሻሻለ ነገር እነፋዘር ጣራ እንኳን ብታሰፋላቸው ጣራውን ማለት እንዲህ ፋዘር እንዲህ ብሎ እዚህ ጋር ባስኬት የሆነ ነገር ዝናብ ሲያንጠበጠብ ከምተኛ
ልድረስለት ትላለህ አይደል? ትሞክራለህ። በቃ ተባጥሰህ በቃ ለሰፈር ልጆች ለሰፈርትን ልጆች $100 መላክ አባ ቀበር ስምን ቀበርክ እኮ በቃ። ከዛ በኋላ ማን ይናገራል? ማን ስላንተ ያወራል? አንተ እኮ የለህም። ስለዚህ ህይወት መሻሻል አለበት። ችክ ማለት አለበት። ትምህርቱ ላይ ችክ አልኩ። ግግም ብዬ ተማርኩ። እንግሊዝኛውን ግግም አልኩበት። በቃ ጣድፊ እንደምንም ብዬ በየሆነ የአንድ ዓመቱን በ7 ዓመት ምናምን አላውቅም እንጃ ብቻ እየረዘመ ቢሆን መጨረስ አለብኝ ብዬ ተማርኩ። ከዛ ዩኒቨርሲቲ ሳመለክት እኔ ምን ብዬ እንደጻፍኩ አላውቅም። እኔ ነኝ የጻፍኩት ማመልከቻው። የኢትዮጵያ ተማሪ ነበርኩ ምናምን ብዬ ጽፌው አድሚሽን ኦፊስ ሄጄ ኒውዮርክ ዩኒቨርሲቲ አስገባ። አየችና ሴትዮዋ በጣም ታለቅሳለች። እኔ አሪፍ ጸሐፊ ነኝ ማለት ነው አልኩ። በቃ እኔ እንኳን አላለቀስኩም እኮ ተጽፎ ምን ሆነ ነው ታለቅሰው? እቺ ሴትዮ አባቷ የሞተ አባቷን አስታወስኳት እንዴ እስክትል ድረስ አምባ ከተቀበለናል። ሰፕተምበር ጀምራለች። ጀመርኩ፣ ኒውዮርክ ተማርኩ። በዛ ግራጁዌት አደረኩ። የመጀመሪያ ዲግሪን እዛ ሰራሁ። በጣም ደስ ይላል። በጣም በህይወትህ 2 ነገሮች እንደምጠላ አውቃለሁ፣ ፖሊስና ፍርድ ቤት። ምንድን ነው ምክንያት? ፖሊስ ያው ዝም ብሎ እያባረረ ሲከንተን ነበረ። በቃ ዝም ብለህ ማለት ያው ኳስ ሜዳ እግዚአብሔር ያሳየው ኳስ ሜዳ ላይ ጎል አግብተህ እኮ ወይ አሸንፈህ ስትወጣ ስለጨፈርክ እኮ የሶስተኛ ፖሊስ ጣቢያ ፖሊስ እኮ መደበሪያ ያደርጋል። በዛ መደበሪያ ሲያደርጉ ሱዳን ስንመጣ የሱዳን ፖሊስ መደበሪያ ሲያደርግ ሱዳን ጠለው። ፍርድ ቤት በጣም ነበር የምጠላው። ይሄ ፍርድ ቤት ሄዶ እንዲህ ብሎ ምናምን ተከሶ ምናምን ኧረ በመድኃኒዓለም ሁለቱንም ሆንኩ። በጣም የገረመኝ ደግሞ እኮ የምጠላውን ነገር ካናዳ ስትመጣ ፖሊስ ነው የሆንከውና ሆንኩት። ፖሊስ የሆንክበት አጋጣሚ ንገረን። በጣም አስገራሚው እሱ ነው። እነግርሃለሁ። ፓርኪንግ ተቀምጠ እኔና አንድ ፍሬንዴ ፓርኪንግ እንሰራለን። መክብብ የሚባል መክብቤ ታውቀዋለህ? መክብቤ ጋር ስንሰራ መክብ ግድግድ ነው የሆነ ብረታ ብረት የሚሰራ የሚወድ ልጅ ነው። ይሄ መበየድ ብድግ ማድረግ ምናምን ብረት ይወዳል። ጡንቸኛ ነው። ከዛ ዲቴክቲቮች የሆኑ ፖሊሶች መጥተው የሆነ ነገር ኢንቨስቲጌት እያደረጉ ነበር። አዩንና ለሱ ካርዱ ሰጡት። ደውልልን፣ ስራ ፖሊስ መሆን ከፈለክ ደውልልን። ከዛ ደግሞ ማን ጦንጤ ይሆናል? በዚህ ጊዜ ጦንጤ ይሆናል እንዴ? ኧረ በእናትህ ተዋቸው እባክህ። አንጣ ካርዱ ብዬ ካርዱ ተቀብዬ ደወልኩ። እዚህ ፓርኪንግ ምሰራው ልጅ ነኝ፣ እንትን ሰጣችሁ ነበር ካርድ። ያ ና አሉ። እሺ ብዬ ሄድኩ። ሄጄ ቁጭ ብዬ እንደዚህ መጠበቂያ ቦታ ያለ ቁጭ ብዬ የጠበቅኩ መጣ ፖሊስ ወጣ። ከዛ ሄሎ ሚስተር ሲሳይ ያስ is that you? Yes. Did I give you the card? Yes. Did I tell you you can be a police? Yes. ለእናንተ ነው የስ ነው የስ ነው። አምናት ሹር ሲለኝ 100% ሹር ነኝ፣ በጣም እርግጠኛ ነኝ። እንዴ አንተ ራስህ ሰጠኝ፣ እንዲያውም አንተ በጣም በቃ ለሩጫ ምናምን ጎበዝ ነህ ብለህ አይደዳት ይለኛል። ለራሱን ጠይቁ። አዎ የቢያሳ ልጅ እኮ ነው የምናከ በላናና የትም አደርስም ብሎ እቺ የትም አደርስም ለእናቷ ነው ለፍልፋ ትሄዳለች ቤቷ ብሎ በዚህ ቀን ፖሊስ ኮሌጅ ሄደህ ትፈተናለህ። እናቴ ተበላሁ አልኩ ነው እንዴ? ኦኬ ብዬ ፖሊስ ኮሌጅ ሄጄ ሳይ ትሬኒንግ ይሰራል። አንዱ ጋር ገባውና እነዚህ ቀጠሮ አለኝ ለዚህ ቀን እና ምን ላደርግ ስል ይኸውልህ ሳምንቱን ሙሉ ትሬኒንግ ለስራ ካልክ መተህ መስራት ይችላል። ብሪምሊና ፊንች ላይ እኔ ጌታ ጠዋት
እዛ ነኝ ጠዋት እየሄድኩ ቀጠቀጥኩት። በቃ ሩጫ ይሄ ፑሻፕ እንትን ሲታፕ ፑሻፕ ምናምን ነገር ነበር። ከዛ ዳሚ መጎተት እሱን ሰራው። ፈተናውን አለፍ። ፖሊስ ኮሌጅ ትገባለህ። ፖሊስ እንደሆንክ ያኔ ቀጭን ነበርክ ፊዚካሊና እንደውም ለጓደኞች ሩሜቶች እነሱን ሰርፕራይዝ ለማድረግ የተጠቀምከው ነገር ሌላ ተቃራኒ ነገር ገጥመዋል። ዩኒፎርም ተሰጠኝ። እሺ ዩኒፎርሙን ለብሼ ፍሬንዶቼ ሰርፕራይዝ ለማድረግ እነሱ ሳሎን ኳስ ያሉ እንደዚህ ለአምስት ሆነን እንኖር ነበር። ከዛ ከመኝታ ቤት ዩኒፎርሜን ለብሼ ከች ስልላቸው እንዴ ምንድን ነው የምትባየው? አሁንን የስሪላንካ ፖሊስ መስለሽ የመጣሽ ምን ሆነሽ ነው አይለኝ። እናታችሁንና እንደዛ ተባጥሼ የካናዳ የፖሊስ ዩኒፎርም ለብሼ ስሪላንካ ይላልን? በቃ መቀለጃ አድርገውኝ ኮፍያውም ሰፍቶ ነበር ደግነቱ። እሱን ደግሞ ሰፈር ወስዳ ታስጠበብ ድሮ የነፋዘርን ጃኬት ታስጠበብ ነበረ። ልብስ ቤት ነበረ። ቀልደውብን በዛ አለፈ። እንዴት ነበር የፖሊስ ህይወት ነበር? ናይስ አብሶሉትሊ ወንደርፉል። ማለት በቃ ኮንፊደንስ ይሰጣል። መጀመሪያ ሼኪ ነው፣ ሁሉ ነገር ሼኪ ነው፣ ከባድ ነው፣ ምንም ማድረግ አይቻልም። ግን በቃ በየጊዜው ትምህርቱንም ድብድቡንም ማለት ያው ከእስረኛው ጋር እኮ ትደባደባል። እስረኛን ለማሰር እኮ ቀላል አይደለም። በቃ ስትል ኮንፊደንስ እያሳደርክ ኢቨንቹዋሊ በቃ ምንም ነገር ለካ ማድረግ እችላለሁ ትላለህ። በቃ 51ኛ ከ52 የወጣው ልጅ ከማት ነገር ማድረግ ይችላል ብለህ ለራስህ ልብ ትሰጠዋለህ። በቃ ልብ ሰጠሁት። 17 ዓመት ሰርቭ አድርጌ ሪታየር አደረኩ። ከዛ ያው የትምህርት በጣም ከባድ የነበረበት ዘመን ነበረ በልጅነት። ትምህርት ላንተ ቀሎ አያውቅም በህይወት ዘመን። ግን እንዳልከው ከ52 ተማሪ 51ኛ የወጣ ተማሪ አንበሳው ብዙ ነገር አሳልፈ እዚህ ደርሰሃል። እንግዲህ በተለይ ትምህርት አይሆንልንም፣ ትምህርት እንደ ተራራ ገዝፎባቸው ያቆሙ ሰዎች ጋር ለአንተ ጥሩ መማሪያ ነህና እስኪ ደግሞ አሁን የትምህርት ቤቱ ህይወት እናውራ። ምክንያቱም በኮምፒውተር ሳይንስም በህግም እንዲሁም ማስተርስን ሁሉ ጨርሳልና እስኪ የስኬት ህይወት እናውራ። ያው እኔ ትምህርትን የማየው እንደ ማለት ማንም ሰው በቂ የሆነ እውቀት አለው። በቃ የራስን ጌጅ የማድረግ ጉዳይ ነው እንጂ በቂ ነው። ማንም ሰው ትምህርቱን ከተማረ ደግሞ ሰክሲድ ያደርጋል። ከተማረ ለመማር ግን ችክት አይፈልግም፣ መሰልቸት አይፈልግም፣ ቶሎ ዲስከሬጅ መደረግ አያስፈልገውም። እና ይሄ ነገር አልሆነልኝም ይቅርብኝ ምናምን የምትለው ነገር አይደለም። በቃ ጀምረዋለሁ ጨርሰዋለሁ የምትለው መሆን አለበት። እጀምራለሁ ጨርሳለሁ የምትለው መሆን አለበት። ባይ ዘ ወይ እዚህ ሀገር አንደኛ ወጣህም ማለት በሙሉ ኤ+ኤ+ አመጣህም በሙሉ በዲም አለፍክም ወይም በሲ አለፍክም መስሪያ ቤት ስትቀጠር ይሄ ሰውዬ እኮ በኤ+ ነው ያለፈው ብሎ የሚቀጥረህ የለም። በቃ ዲግሪ ያለ ትቀጠራለህ። እኔ እስከማውቀው ድረስ እኔ እስከ ዛሬ ድረስ ግሬዴን የጠየቀኝ ትምህርት መስሪያ ቤት የለም። ግን በቃ እንዳልኩህ ፐርሲስተንት ይጠይቃል። ፐርሲስተንስ መሆን አለበት። ችክ ያልክ ሰው መሆን አለበት። ማለት ያው እንላለን አሁንም እኮ ችክ ያልነን ያው ችኮቻችን ላይ ችክ እንሌለን ችኮቹም ወንዶቹ ላይ ችክ እንሌለን። በቃ እንደዛ ችክ ባሉ ትምህርት ላይ ካልን ያልፋል። ሰክሲድ ስታረግ ሞር ያምራል። የምትፈልገውን ዳይሬክሽን ታውቃለህ። በኋላ መጀመሪያ ላይ መቀጃበር ግድ የለም። መቀጃበር እንደተቀጃበርኩ ነው ኑሮ እኔ ግድ የላችሁም። እና በመቀጃበር ደግሞ ምንም ኔጌቲቭ ነገር የለውም። መቀጃበር መማር ነው ብለህ ማሰብ ነው። ደግሞ ሁሉም ሰው
የመቀያበሪያ ጊዜ አለው። ለምሳሌ አሁን አዲስ ለመጣችሁ ልጆች በቃ 1 ዓመት ምናምን ብትቀሻበሩ ምን አለበት? ምንም ማለት አይደለም። በቃ ሀገሩን አታውቁትም፣ ቋንቋው አዲስ ነው፣ ባህሉ አዲስ ነው፣ ወይዘሩ አዲስ ነው። ሶ ዋት 1 ዓመት ተንቀጃበራችሁ ኢትስ ኦኬ። ከዛ በኋላ እያስተካከልክ መምጣት እና እኔ ባችለር ዲግሪን እዛው ፖሊሲ እያለሁ ነው የጨረስኩት፣ እየሰራው ነው የጨረስኩት። እና በቃ ምንድነው መሆን ፈልገው ስል እስረኛ ፍርድ ቤት ይዤ ይላሉ። ፍርድ ቤት ቆሜ ኬዝ ሰማለሁ። አንዳንዴ ቁጭ ብዬ ይሄ ጥያቄ ምን ማለት ነው ማለት ጀመርኩ። ለምን ሎየር አልሆንም? ለምን ያን ሰውዬ መሆን አልችልም? እዛ ጋር ሊፈርድ የተቀመጠውን ሰውዬ ለመሆን እኔ ምንድነው የሚያቅተኝ? አስበው እኔ ከአዲስ አበባ ካናዳ ስመጣ እኮ 5 ሳንቲም ወጪ አላወጣሁም። በቃ ስፈትል ፍሬንዶቼን ፈትዬ ጎንደር ገባሁ። እነሱ ናቸው ትኬት የቆረጡልኝ። ከዛ ደግሞ ወደ ሱዳን ስገባ እግሬ ነው ያመጣኝ። ከሱዳን ደግሞ ካናዳ ያገባኝ የካናዳ መንግስት ነው እና ምንም ሳልከፍል እዚህ የደረስኩ ሰውዬ እዛ አጠገብ የተቀመጠው ግን ፍርድ ቤቱ ነው የሚፈርደው ሰውዬ ጋር ለምን ደግሞ አልደረስም? I have to be that guy አልኩኝ። So I went to law school ሄድኩኝ። መጀመሪያ ማስተርሴን በጀስት ስተዲስ አጠናው። ስለ ፍርድ ቤት ነው ያጠናው፣ ስለ ሲስተም፣ ስለ ክሪሚናል ኮርት አሰራር ድክመቱን ምናምን ነው ያጠናው። ከዛ ደግሞ በሰላም ኮንስቲቱሽናል ሎው ማስተርሴን ሰራው። ብዙ አርቲክሎች ጻፍኩኝ። መጽሐፍ አሁን ጨርሻለሁ። አንድ መጽሐፍ የህግ መጽሐፍ ነው፣ እሱን ጨርሻለሁ። አሁን ደግሞ በዳኝነት እየሰራው ነው፣ እግዚአብሔር ይመስገን። ሲሳይ ያው ትምህርት ቤት ነው ይሉሃል ብዙ ሰዎች። በተለይ ያንተ ህይወት ለብዙ ሰዎች ማስተማሪያ ይሆናልና ያለፍክበት እንግዲህ ሰፈር ውስጥ በስሞታ የምትታወቅ ለቤተሰቡ ጥፋት አጥፍተህ ስሞታ የሚመጣብህ ሰው ዛሬ ትልቅ ደረጃ ደርሰህ ለብዙ ሰዎች ተሞክሮ ለብዙ ሰዎች ማስተማሪያ ሆናል። እንዴት ይሄንን በራስ መተማመን እንዴት ልታዳብር ቻልክ? ማለት አንድ ሰው አቅም ካለው ምንም ማድረግ እንደሚችል በአንተ ብዙ ሰው ይማራል ብዬ አስባለሁና ምንድነው ሚስጥሩ? መውደቅ በርካ አይሆንም። ስለዚህ ሰው ከውድቀቱ መማር ይችላል። ውድቀት ለስኬት ውደቅ ስትወድቅ አሪፍ አድርገህ ውደቅ። በቃ ርምጥምጥ ያለ ውደቅ። መነሳትን አትርስ። አንደኛ እሱ። ሁለተኛ ችስታ ሆነ ልመደው። አባዬ እንዴት እንደሚጣፍጥ ሳንቲም ሲገኝ ልነግርህ አልችልም። ማለት ትሪፓ በጉርሻ 75 ሳንቲም በዛ አደክ ሰውዬ በኋላ ቆይተህ ቅቅል ስታዝ አሪፍ ነው እኮ እና በካርድ ጠቅ እያደረግ ስትከፍል እንዴ በጣም አሪፍ ነው። እኔ መጀመሪያውን በግ ለፋዘር ገዝቼ ልኬ ለቤት ከዚህ $1 ማለት ላኩና በጉ እንዴት ነው ገዛችሁ እላለሁ። የምን በግ? ኧረ ሳንቲም ልክ ያለው አዎ ደርሶናል። እሺ ታዲያ በጉስ? የምን በግ? እንዴ ግዙበታ ለዓመት በዓል ነው አይላኩት። እሺ እንገዛ እሺ ይላሉ። ታዛ አንድ ቀን እኔ ፎቶግራፍ ላኩልኝ። እንዴ ተበጓ አጠገብ ተነስታችሁ እኛ ቤት ተበጋ አጠገብ ተነስተን አናውቅም። ምን ነካ? ተሰው ሰፈር በግ ቀላል ነው። ስለዚህ በቃ መውደቅ፣ ከመውደቅ መማር፣ ከመጎዳት ላይፍ ዲፊካልት ሲሆን ሊያሳይህ የፈለገው እንደሚሻሻልልህ ያጠነክራል። ያው አለበለዚያ ዲፊካልት አይሆንም ነበር። በቃ ያቀልልህ ነበር። ትሞት ነበር ወይ ትሞታለህ ወይ ትቀጥላለህ ኑሮ። ዲፊካልት ከሆነ ላይፍ ግን በቃ ሊያስተምርህ የፈለገው ነገር አለ።
ያ ደግሞ ሊያልፍልህ ስለሚፈልግ ነው ማለት ነው። ወይንም አሪፍ እንደምትሆን ስለሚፈልግ ፖቴንሻልህን በቃ ፖቴንሻልህን ማወቅ ፈጣሪ ልፋትህንም ያያል። አዎ አረ በጣም ደግሞ በጣም አዋርድ ያደርጋል። ይገርማል። አትተበት አባ መተበት ማንም ይችልበታል። ባይ ዘ ወይ አንተ ብቻህን አይደለም ወይኔ ብቻህን አይደለም ልተብት ብል ብቻህን አይደለም ጉራንዛ ምናምን በቃ ይገርማል። ዳው እስቲ ዳኛ ሲሳይ ብለህ ጥራኝ ምናምን ብዬ ብልህ እኮ አንተንም አስጨንቄ እኔም ልጨነቅ እኮ ነው ባጠራኝ አይደል? አንተስ እሺ በኋላ ልትሄድ ነው። እኔ ቤቴ ገብቼ እኮ ይሄ ሰውዬ እኮ ዳኛ ብሎ አልጠራኝም እንዴት አይነት ነገር ነው ይሄ ምን ንቀት ነው ምናምን እያልኩ እኮ ልወሰወስ ነው። በቃ ተወው። ኳስ በመሬት እናርግና ተረጋግተን እስቲ እንጫወት። ስንጫወት ደግሞ እኛ ዘሶኮልድ ጥሩ ነን የምንል ሰዎች ወይንም ደግሞ ጥሩ ደረጃ ደርሰናል የምንል ሰዎች ወይንም ደግሞ ይሄ ታይትል አለን የምንል ሰዎች እኛ እኮ ነፍ ዶክተር እኮ ነው በጠዋጮች ከምንሆን ወይንም ደግሞ ያልማይረባ ምክር ከምንመክር እስቲ ታችን ውረድና ከታች ካለው ህዝብ ጋር ተመሳስለን እንኑር። ስንኖር የኛንም የህይወት መንገዳችንን ይቀስማሉ ከኛ እኛም ከነሱ የጎደለውን ነገር አይደንቲፋይ አድርገን እስቲ እቺን ሞክሯት እቺን አድርጉ ማለት እንችላለን። ላይ ራሳችንን ከሰቀልን የሚቀርበንም የለም እኛም አንወርድ። መውረጃ አይጠፋ በቃ ተለያይተ ጌታዬ መሰላል የእሳት አደጋ መሰላል ሆነ መቅረብ። ስለዚህ አዲስ የመጣችሁ ወይንም ደግሞ አሁን ትግል ላይ ያላችሁ ሰዎች believe me ያልፈላችሁ። ምክንያቱም አዲስ የሚባል የለም። ጣሊያኑም አዲስ ነበር እኮ እዚህ ሀገር መጣ። ግሪኩም አዲስ ነበር ያኔ ሲመጣ አዲስ ነበር። አሁን አዲስ አይደለም። ግን አሁን በቃ ሀገሩን ተቆጣጥረውታል። እኛ ለምን አንቆጣጠረው? የፖለቲካ አምቢሽን ያላችሁ ሰዎች አትፍሩ። የፖለቲካ አምቢሽን ያላችሁ ሰዎች ሀገር ቤት ፖለቲካ ገብቶ ከመቀጃበር እና ግራ ከመጋባት የዚህን ሀገር ፖለቲካ ጀምሩት። እንዴት እንደሚጣፍጥ በቀላሉም እንዴት ሰክሲድ እንደምታደርጉ ታውቃላችሁ። እኔ ሁሌ የምለው ነገር አለ። እኛ 35 ሚሊዮን ሰዎች ነን ካናዳንስ። ካናዳዊ የሚባል 35 ሚሊዮን ነው ያለው። የጂ7 ሜምበሮች ነው። ይሄ በጣም ሀብታም የሚባሉ ሀገሮች ሜምበር ማለት በየአገሩ ላይ ኤምባሲ ያለን ማለት ነው። በየአገሩ ላይ ኤምባሲ ተጠሪ ሊኖረን ነው። አምባሳደር አታሼ ምናምን ሊኖረን ነው አይደል? 35 ሚሊዮን እኮ አይበቃም። ለምን 15 ሚሊዮኑ ህፃን ነው፣ 15 ሚሊዮኑ ሽማግሌ ነው። 5 ሚሊዮን እና 10 ሚሊዮን እኮ ነው በቂ እድሜ ላይ ያለ አገር አስተዳደር ሊሆን የሚችለው። ስንቱ ጋር ሆኖ ይችላል ሌላው ካናዳ። ስለዚህ እኛ ነን በቃ እኛ መተንላቸዋል። እኛ የሌላ ሀገር አምባሳደር ሆነን የሌላ ሀገር አታሼ ሆነን የሌላ ሀገር የዚህ ሀገር ኮንግረስ ሆነን የዚህ ሀገር ኤምፒ ሜምበር ኦፍ ፓርላመንት ሆነን መስራት ያለብን እኛ ነን። ስለዚህ ከዛሬ ጀምሩት። ሄዳችሁ ቮለንተር አድርጉ። you'll be fine, trust me, you'll be fine። ደስ ይላል በጣም እውነት ነው። አባትህ 10 ልጆች ነበራቸው። 10 ልጆችን በ60 ደሞዝ ነው ያሳደጉትና ከነዛ በ60 ብር ነው ያሳደጉትና እነዛን 10 ልጆች ካደጉት ውስጥ አስቸጋሪው የሚባለው ሲሳይ ዛሬ በካናዳ የኦንታሪዮ ኮርት ኦፍ ጀስቲስ የ100 ፖሊስ አባል ኃላፊ ነበር። እና ይሄን ማን ያምናል? አሁን በዚህ ደረጃ እዚህ ደረጃ እኔም አላምንም እንኳን እኔ ራሴ አንዳንዴ ባንና